ለመጀመሪያ ጊዜ አላህ ሱብሓነሁ ወተዓላ አልታዘዝም ያለው ማን ነው? ኢብሊስ። ወደ መድየን የተላከው ነብይ ማን ነው? ሹዓይብ። ለክሽ ማሻአላህ። ያለ አባት ልጅ የወለደችዋ ሴት ማነች? ያለ አባት ልጅ የወለደችዋ መርየም። ከሳምንት ቀናቶች ውስጥ ቅያማ ቀን በየትኛው ቀን ላይ ነው? በጁሙዓ ቀን። አስጨረሰኝ። ነቢያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ በቀዳሚነት የገነቡት መስጂድ ምንድነው? መስጂድ ቁባ አለከ። ከአንድ ሺህ ሌሊት የምትበልጠዋ ሌሊት ምን ትባላለች? ለይለቱል ቀድር። አንዴ የተላከለትን የነብዩላህን ሰለላሁ ዐለይሂ ወሰለም መልእክት የቀደደው ንጉስ ማን ነው? የሮማው ንጉስ አይደለም፣ የፋርስ ንጉስ ኪስራ ነው። ነቢያችንን ሰለላሁ ዐለይሂ ወሰለም በሀብቷ የደገፈችው ሰሐቢት ማን ናት? ኸዲጃ ረዲየላሁ ዐንሃ። ማሻአላህ። የነቢያችንን ሰለላሁ ዐለይሂ ወሰለም የቀብር ጉድጓድ የቆፈረው ሰሐባ ማን ነው? አቡበከር ሲዲቅ። አቡ ጦልሃ ነው። ከድህነት የምትጠብቀው ሱራ ምን ተብላ ትጠራለች? ሱረቱል ዋቂዓ ናታ። ነቢያችን ሰለላሁ ዐለይሂ ወሰለም የጫማ ኮቴውን ጀነት ውስጥ የሰሙት ሱሐባ ማን ነው? ቢላል ረዲየላሁ ዐንሁ። ሰሃቦች ለምን ያክል ጊዜ ወደ ሀበሻ ተሰደዱ? ለምን ያክል ጊዜ? ስንት ጊዜ ተሰደዱ? 2። ትንሹ ሽርክ ምን ተብሎ ይጠራል? ብዙ ናቸው። አንዴ አሽርኩል አስጋር ብዙ አይደለም እንዴ? ቶሎ በል አሽርኩል አስጋር ወሁወ አርያ። ጀነት ውስጥ ለረሱል ሰለላሁ ዐለይሂ ወሰለም የተሰጣቸው ቦታ ምን ተብላ ትጠራለች? እንዴ ፍርዶስ ነው በለው እንዴ እና وهي خاصة بالنبي صلى الله عليه وسلم الوسيلة ለመጀመሪያ ጊዜ ጾምን የጾመው ነብይ ማን ነው? ነብዩላህ ዳውድ አለይሂ ሰላም። ዳውድ በለው ነብዩላህ አደም ነው። ወይኔ ከነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች በእድሜ ትልቋ ማነች? ዘይነብ። የረሱል ሰለላሁ ዐለይሂ ወሰለም ገጣሚ ሰሐባ ማን ተብሎ ይጠራል? ግጥም በመቅጠም ሙስአብ ነው በለው። ሐሳን ቢን ሳቢት። የቂያማ ቀን የሲራጥን ድልድይ መጀመሪያ የሚሻገሩት ነብይ ማን ናቸው? ረሱላህ ሰለላሁ ዐለይሂ ወሰለም። ጡት እየጠባ የሞተው የረሱላህ ሰለላሁ ልጅ ማን? ኢብራሂም። ቁርአን በስንት አይነት አቀራር ነው የወረደው? በ7። ማሻአላህ። ረሱላህ ሰለላሁ በሁለተኛ ሰማይ ላይ ያገኟቸውን 2 ነቢያቶች ጥቀስ። ኢሳ አለይሂ ሰላም፣ ኑህ አለይሂ ሰላም። የመጀመሪያው ልክ ነው። ኢሳ አለይሂ ሰላም እና ያህያ አለይሂ ሰላም። ከጀሃነም እሳት ስር የሚበቅለው ዛፍ ምን ተብሎ ይጠራል? ዘቁም ነው። ኢነ ሸጀረተ ዘቁም። ማሻአላህ። አስካሪ ነገርን መጠጣት በተመለከተ ቁርአን ላይ ስንት አንቀጾች አሉ? ላ ሐውለ 2 አንቀጾች። 3 አንቀጾች። ወላሂ 3 ልል ነበር። በህይወት እያሉ ጀነት ከተመሰከረላቸው 10 ሰሃቦች ውስጥ 5ቱን ጥቀስ። እሺ። አቡበከር፣ አሊ፣ እሺ፣ 2፣ ዑስማን፣ 3 አይበቃም? በለው። አቡበከር ሲዲቅ፣ ዑመር ረዲየላሁ ዐንሁ፣ ዑስማን ኢብኑ አፋን፣ አሊ ረዲየላሁ ዐንሁ፣ አብዱራህማን ኢብኑ አውፍ። 5ቱን ደግሞ ለእናንተ ትችላችኋለሁ። ኮሜንት ላይ አስቀምጡልን። በነቢያችን ሰለላሁ ዐለይሂ ወሰለም ያመነች የመጀመሪያዋ ሴት ማን ናት? ኸዲጃ ረዲየላሁ ዐንሃ። አንተ ፈጠንክ በደው ፈጣን። ለነብዩላህ ዳውድ የወረደው መጽሐፍ ምንድነው? ዘቡር። ያህያ አለይሂ ሰላም አባት ማን ተብሎ ይጠራል? ያህያ አለይሂ ሰላም ዘከሪያ አለይሂ ሰላም። ቁርአንን በመቅራት ላይ ሳለ የተገደለው ኸሊፋ ማን ነው? ዑስማን ረዲየላሁ ዐንሁ ነው። የረሱል ሰለላሁ ዐለይሂ ወሰለም አገልጋይ የነበረችዋ ሀበሻዋ ሴት ማን ነች?
ኡሙ አይመን የጀሃነም በሮች ስንት ናቸው? ቶሎ በል። 7 ረሱል ሰለላሁ ዐለይሂ ወሰለም በጁሙዓ ቀን አድርጉ ካሉት ነገሮች ውስጥ ሁለቱን ጥቀስ። ገላ መታጠብ ሱሱና ነው። አርጉ ብሎ ከነገሩን ውስጥ ማለት አርጉ ይጠቅማቸዋል ብሎ ከነገሩን ነገሮች ውስጥ በጁሙዓ ቀን ከምናደርጋቸው ነገሮች ውስጥ በጣም ከሚጠቅሙን ሱረቱል ካህፍ መቅራትና በረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማድረግ ነው። ረሱል ሰለላሁ ዐለይሂ ወሰለም ልጁ የከፈረበት ነብይ ማን ነው? ልጁ የከፈረበት ነብዩላህ ነው። ጎስ አልሐምዱሊላህ። ከመላእክቶች ውስጥ ጥሩምባ ነፊ የሆነው ማን ነው? ኢስራፊል። ከረሱል ሰለላሁ ዐለይሂ ወሰለም አጎቶች ውስጥ 3 ጥቀስ። አብዱል ሙጠሊብ አይደለም። ሐምዛ። እሺ። አባስ። እሺ። አቡ ጣሊብ። ለመጀመሪያ ጊዜ ቢስሚላሂር ረህማኒር ረሂም ብሎ የጻፈው ነብይ ማን ነው? ለመጀመሪያ ጊዜ ቢስሚላሂር ረህማኒር ረሂም ነብዩላህ ሱለይማን። ጎስ አልሐምዱሊላህ። የኑህ መርከብ ያረፈበት ተራራ ምን ተብላ ትጠራለች? በለው ያቆሜ ተራራው በለው አልጁዲ። ነብያችንን ሰለላሁ ዐለይሂ ወሰለም መሐመድ የሚለውን ስም ያወጣላቸው ማን ነው? ሲቆይ ያቆም ማለት ግመል እንደ ተአምር የተሰጠው ነብይ ማን ነው? ነብዩላህ ሷሊህ። የጀነት በሮች ስንት ናቸው? 8 ማሻአላህ። ለምንድን ነው የመዲና ሰዎች አንሳር የተባሉት? አንሳር የተባሉት የመዲና ሰዎች ሙሃጅሮችን ስለተቀበሏቸው ከነብያችን ጎን ስለቆሙ ማለት ነው። ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ህመም በጠናባቸው ሰዓት ህዝቡን እንዲያሰግድ ያዘዙት ሰሃባ ማን ነው? አቡበከር ሲዲቅ። የነብዩላህ ኢስማዒል እናት ማን ነች? የነብዩላህ ኢስማዒል አባት ነው እናት በለዋት። ሃጀር ነች። ነብያችን ሰለላሁ ዐለይሂ ወሰለም በሐጅ ቀን አሚር አድርገው የላኩት ሰሃባ ማን ነው? በሐጅ ቀን አቡበከር ሲዲቅ። የነብዩላህ ኑህ ዐለይሂ ሰላም የሰመጠው ልጁ ማን ይባላል? ሳም አይደለም በለው ከነዓን። ፊቱ ረሱላህ ሰለምን ይመስል የነበረው ሰሃባ ማን ነው? ሁለት ናቸው መልሱ። በሐዲስም አለ ሐሰን ቢን ዓሊ አለ፣ ጃዕፈር ቢን አቢ ጣሊብም አለ። እሳት ላይ የተጣለው ነቢይ ማን ነው? ነቢዩላህ ኢብራሂም። በእስልምና ታሪክ የመጀመሪያው ሸሂድና የመጀመሪያዋ ሸሂድ ማን ናቸው? የመጀመሪያዋ ሸሂድ ሱመያ ስትሆን የመጀመሪያው ወንድ ሸሂድ ደግሞ ሐምዛ ኢብን አብዱል ሙጠሊብ። ሸሂዱ ልክ ነው። ሸሂዱ ደግሞ ያሲር ቢን ዓሚር ነው። የቀብር ቅጣት የሚያድን ሱራ ምን ተብላ ትጠራለች? የቀብር ቅጣትን የምታድን ሱራ ምን ተብላ ትጠራለች? የቀብር ቅጣትን የምታድን ሱራ ምን ትባላለች? ኢኽላስ። የቀብር ቅጣትን የምታድነው ሱራ ሱረቱል ሙልክ ትባላለች። አባት የሌላቸው ሁለት ነቢያቶች ስም ማን ናቸው? ሁለት አባት የሌላቸው ጥቀስ። ኢሳ አለይሂ ሰላም አንድ፣ ኢሳ አለይሂ ሰላም ወሙሐመድ። ኢሳ አለይሂ ሰላም እና አደም አለይሂ ሰላም ናቸው። በኢስላም ላይ የመጨረሻው ኸሊፋ ማን ነው? አላህ እንዴ ላቅለልል ብዬ የምር አሊ ረዲየላሁ ዐንሁ መለስከው። ኢንጂል የተሰጠው ነብይ ማን ነው? ኢንጂል የሚለው ኪታብ የተሰጠው ነብይ ቆይ ኢንጂል የተሰጠውማ ለሙሳ ተውራት ነው። ቆይ ኢንጂል የተሰጠው ለኢሳ አለይሂ ሰላም ነው። ሶስት በእንስሳት ስም የተሰየሙ ሱራዎችን ጥቀስል። አራት አድርገው። ሱረቱል ነምል አንድ፣ ሱረቱል አንከቡት ሁለት፣ ሱረቱል በቀራ፣ ሱረቱል አንዓም። የነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ልጃቸው ስም ማን ነበር? ያ አላህ እንዴ አብደል ቃሲም
ቃሲም ነበር የልጃቸው ስም። ሱለይማን አለይሂ ሰላም የላከው ወፍ ምን ተብሎ ይጠራል? ሁድሁድ። ያማን የሀበሻው ንጉስ ነጃሺ መሞቱን ለረሱል ሰለላሁ ዐለይሂ ወሰለም የነገራቸው ማን ነው? ጃፈር ቢን አቢ ጣሊብ። ነጃሺ መሞቱን የነገራቸው ጅብሪል አለይሂ ሰላም ነው፣ መላኢካው። የትኛዋ ሱራ ነች የተውሂድ ሱራ ተብላ የምትጠራዋ? የተውሂድ ተውሂድ ሱረቱል ኢኽላስ። መላኢኮች የሚያፍሩት ሰሃባ ማን ነው? ከሊፋ ነበረ። መላኢኮች የሚያፍሩት ሰሃባ ዑስማን ረዲየላሁ ዐንሁ ነው። ሁለት ቃላቶች በምላስ ላይ ቀላል የሆኑ በሚዛን ላይ ከባድ የሆኑ በአራህማን ዘንድ ደግሞ ተወዳጅ የሆኑ ሐቢበታን ኢላ ረህማን ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም። ማሻአላህ። ቁርአን ላይ 3 ሱራዎች አሉ። ሶስቱም ሱራዎች ደግሞ ማለት ነው በነብያት ስም ተከታትለው የመጡ ናቸው። ምንድን ናቸው 3 ሱራዎች? ሱረቱ ሙሐመድ፣ ዩኑስ፣ ሁድ ከዛም ዩሱፍ። ረሱል ሰለላሁ ዐለይሂ ወሰለም ስንት ዓመታቸው ነው አባታቸው የሞተው? 8። ረሱል ሰለላሁ ዐለይሂ ወሰለም አባታቸው የሞተው ሳይወለዱ በፊት። ቁርአን ላይ ረጅሟ አያ ምን ተብላ ትጠራለች? በቀራ ላይ ነው መጨረሻው አካባቢ ማለት ነው። ስሙ እሱ ልክ ነው። ረጅሟ አያ አየቱ ደይን በቀራ መጨረሻ ላይ ያለችው የነብያችን ሰለላሁ ዐለይሂ ወሰለም የልጆች ብዛት ስንት ናቸው? 7። የቁርአን እናት የምትባለው ሱራ ምንድን ነች? የቁርአን እናት ፋቲሃ። የትኛው ነብይ ነው አላህ Subhanahu Wa Ta'ala በበሽታ የፈተነው? ያህያ። ነብዩላህ አዩብ አለይሂ ሰላም። ቁርአን ላይ በብዛት የተጠቀሰው እንስሳ ምንድን ነው? እንስሳ ላም። መልሱ ግመል ነው። ዑስማን ቢን አፋን ረዲየላሁ ተዓላ ዐንሁ የት ነው የተቀበረው? ሻም في المدينة المنورة في البقيع የሚባል ቦታ ነው የተቀበረው ረዲየላሁ ተዓላ ዐንሁ። ረሱል ሰለላሁ ዐለይሂ ወሰለም ከደጃል ትጠበቁበታላችሁ ያሉት ሱራ ምንድን ነው? ሱረቱል ካህፍ ነው። ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ቀብር ውስጥ ገብተው ለሀድ ውስጥ የከተቱት ሰሃባ ማን ነው? ኢና ሊላህ ተጠፋብኝ። ሰሃባው ዙል ቢጃደይን ነው። የነብያችን ሰለላሁ ዐለይሂ ወሰለም ግመል ስም ማን ነበር? ቀውሰር ነው። ማን ነው ቀውሰር? ስማ ቀስዋ። በየትኛው ሱራ ላይ ነው የአስሓብ አልኡኽዱድ ታሪክ የተነገረው? በየትኛው ሱራ? አስሓብ አልኡኽዱድ النار ذات الوقود إذ هم عليها قعود ሱረቱ وهم على ما يفعلون ሱረት አልቡሩጅ። በጁምዓ ቀን ንግድን ትታችሁ ወደ ሰላት ኑ የተባልንበት ሱራ ምንድን ነው? سورة الجمعة. يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع. ما هو الإحسان؟ إحسان من دنو؟ الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراه. بأمارين يا برارو اللهن እንደምናየው አድርገን መገዛት፣ እሱን እንደምናየው አድርገን ካልተገዛን ደግሞ እሱ እንደሚያየን አድርገን መገዛት። የጀነት ሰዎች ልብስ ምንድን ነው? ሐሪር። ወሊባሱሁም ፊሃ ሐሪር። አላህ ሱብሓነሁ ወተዓላ አደም ዓለይሂ ሰላም በምን ቀን ፈጠረው? በጁምዓ ቀን። ይህን ባመለሰ የትኛው የቁርአን ምዕራፍ ነው ዑመር ረዲየላሁ ተዓላ ዐንሁ ወደ እስልምና እንዲገባ ያደረገው? ጣህ ነው። የነቢዩላህ ሁድ ዓለይሂ ሰላም ቀብር የሚገኘው የት ነው? ወላሂ እሺ፣ ችግር የለም በለው። ሐድረሞት። በስድስተኛው ሂጅራ የተደረገው ስምምነት የምን ስምምነት ይባላል? የሁደይቢያ። ለመጀመሪያ ጊዜ ሰዎችን ሐጅ እንዲያደርጉ የተጣራው ማን ነው? ረሱል ነው። ነቢዩላህ ኢብራሂም። ለመጀመሪያ ጊዜ በሰፋና በመርዋ የሮጠችዋ ሴት ማን ትባላለች?
ሀጀር ኢስማኤል እናት ማሻአላህ። 5 ወቅት ሰላት ከመደንገጉ በፊት ሰሃቦች ከረሱላህ ሰለላሁ ዐለይሂ ወሰለም ጋር በምን ወቅቶች ነበር ይሰግዱ የነበሩት? በምን ወቅቶች? ያው ፀሐይ ስትገባ ጠዋትና ማታ ነበር ይሰግዱ የነበሩት። ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲገቡ ቀድሞ ያስተናገዳቸው ማን ነው? አቡ ሱፊያን አለ በለው። አቡ አዩብ አልአንሳሪ። የቁርአን 1/4 የምትባለው ሱራ ምንድነች? 1/4 ቁል አዑዙ ቢረቢ ናስ በለው። ቁል አዑዙ ቢረቢል ፈለቅ በለው። ፈለቅ ካፊሩን ቁል ያ አዩሀል ካፊሩን ሱረቱል ካፊሩን። ከሐማም ስንወጣ የሚባለው ዚክር ምንድነው? ጉፍራነከ ሶስቴ። በህልማቸው ልጃቸውን ሲሰዉ ያዩት ነብይ ማን ናቸው? ነብዩላህ ኢብራሂም ናቸው። የቂያማ ቀን በአንድ ጎኑ ተጣሞ የሚቀሰቀሰው ምን አይነት ሰው ነው? ምን የሰራ ሰው? ፍትሃዊ ያልሆነ በሁለት ሚስቶቹ መካከል ሁለት ሚስት አግብቶ ፍትሃዊ ካልሆነ። ከመካ ድል በኋላ የትኛው ሱራ ነው የተገለጠው? ሱረቱል ፈትህ በለው። ሱረቱን ነስር ትላንትና በስህተት ፈትህ ብሎ ልክ ነብዩ ነበር። ለማንም ያልተሰጠ ንግስና የተሰጠው ነብይ ማን ነው? አላህ ሱለይማን። ስለ ጨረቃ መከፈል የተነገረበት ሱራ ምን ሱራ ነው? ወይኔ በአላህ ሱረቱል ቀመር። ልክ ነው። አላህ ነፍስን ከምትችለው በላይ አያስገድዳትም የሚለው የተገለጸበት አንቀጽ ላ ዩከሊፉላሁ ነፍሰን ኢላ ውስዐሃ ምን ሱራ ላይ ነው ያለው? ሱረቱል በቀራ። አጠቃላይ የቁርአን አንቀጾች ብዛት ስንት ነው? አንቀጽ ነው 114 ነው። 114 በለው 600 በለው 6236 ከረሱላህ ሰለላሁ ዐለይሂ ወሰለም 5 ስሞች ውስጥ ቢያንስ 2ቱን ጥቀስ። ስንቱ? 2ቱን። አበልቃሲም እሱ በማህበረሰብ እሺ ተቀባይነት አለ። እሺ አበልቃሲም እንዴ ቆይ እንዴ ስማቸው አልአሚን በለው። አረብ ቆይ መሐመድ አህመድ እንዴ የተቀሩትን እናንተ ኮሜንት ላይ አስቀምጡ። በቁርአን ውስጥ የምስር ሀገር ስም ስንት ጊዜ ተጠቅሷል? የምስር የግብጽ 2 ጊዜ በለው 5 ጊዜ። ቁርአን ውስጥ ለሰው ልጆች መድኃኒት ተብሎ የተጠቀሰው ምግብ ምንድነው? ቴምር ነው። ቴምር ከመጀመሪያ መድኃኒት የተባለው ማር ነው። ከመካ ድል በኋላ የወረደው ሱረቱል ምንድን ነው? ኢና ፈተሕና ለከ ፈትሐን ሙቢና ሱረቱል ፈትህ ነው። በጀነት ወንዝ ስም የተሰየመችው ሱራ ምን ትባላለች? ሱረቱል ከውሰር። አይሻ ላይ የተፈጸመውን የስም ማጥፋት ለመከላከል የወረደው አንቀጽ ምንድን ነው? ምን ሱራ ላይ ያለው? ሱረቱን ኑር ላይ። በበድር ዘመቻ ወቅት የሙስሊም ብዛት ስንት ነበር? የሙስሊሞች ብዛት 317 በለው 300 ይሄው በለው 313። ቁርአንን በአንድ ሙስሐፍ የሰበሰበው የኸሊፋ ማን ነው? ዑስማን ረዲየላሁ ዐንሁ። መልሱ አቡበከር ሲዲቅ ነው። በቁርአን ውስጥ 2 ጊዜ ቢስሚላህ ያለው ሱራ ምንድነው? ሱረቱን ነምል። አሰዱላህ ተብሎ የሚጠራው ሰሓባ ማን ተብሎ ይጠራል? አሰዱላህ ሰይፉላህ ኻሊድ ነው። አሰዱላህ ይባላል። አሰዱላህ የሚባለው ሰሓቢ ሐምዛ ረዲየላሁ ተዓላ ዐንሁ። የዋሻው ሰዎች ወይም አስሓቡል ካህፍ በዋሻው ውስጥ ስንት ዓመታት ቆዩ? ለ309 ዓመታት። ምን ሱራ ውስጥ ነው የተጠቀሰው? ሱረቱል ካህፍ። አላህ ብረትን ገር ያደረገለት ነብይ ማለት ነው? ነብዩላህ ኢልያስ። አላህ ብረትን ያገራለት ነብይ ነብዩላህ ዳውድ ነው። የወፍ ቋንቋ ይናገር የነበረው ነብዩላህ ሱለይማን። ቀለል ያለ። በሱረቱ ዩሱፍ የዩሱፍ ስም ስንት ጊዜ ተጠቅሷል? በሱረቱ ዩሱፍ ወላሂ በለው 25 ጊዜ። የኸንደቅ ጦርነት በስንተኛው ዓመተ ሂጅራ ተካሄደ?
በአምስተኛው ዓመተ ሂጅራ። በምን ወር? በወሩ ዓመት ነው የጠየቅሽ። ልክ ነው። ረሱል ሰለላሁ ዐለይሂ ወሰለም ከልጆቻቸው ውስጥ በማን ነው የሚጠሩት? በቃሲም ቃሲም። በዱላው ላይ ተደግፎ የሞተው ነብይ ማን ይባላል? ነብዩላህ ሱለይማን አለይሂ ሰላም። ሙሽሪኮች በደረቱ ላይ ቋጥኝ ድንጋይ አድርገው ያሰቃዩት ሰሃባ ማን? ቢላል ረዲየላሁ ተዓላ። ሙሐመድ የሚለው ቃል ስንት ጊዜ ነው ቁርአን ላይ የተጠቀሰው? 4 ጊዜ። ማሻአላህ። አንዱን ደግሞ በማን ስም? በአህመድ ስም ማለት ነው። የኡሁድ ተራራ የት ነው የሚገኘው? መዲና። ረሱል ሰለላሁ ዐለይሂ ወሰለም ያገቧት የዑመር ረዲየላሁ አንሁ ልጅ ማን ትባላለች? ፋቲማ ነው። ሐፍሳ ረዲየላሁ አንሁ። የመላእክቶች ጾታ ምንድነው? ጾታ የላቸው። በነብዩላህ ሱለይማን እጅ የሰለመችዋ ንግስት ማን ትባላለች? ሰባ በለው። ሰባ ስሟን ያልኩ ቢልቂስ። የአሹራ ጾም ምን ቀን ላይ ነው የሚጾመው? ዛሬና ነገ ነው እኮ። ስንት? በ9ና በ10 ሙሐረም በ9ና በ10። ኦኬ። ጥቅሙ ምንድነው? ፈዲላው ረሱል ሰለላሁ ዐለይሂ ወሰለም ያለፈውን ወንጀል ያስምራል ብዬ ከአላህ ተስፋ አደርጋለሁ ብለውበት። ማሻአላህ። ስለዚህ ዛሬ ያመለጣችሁ ነገ ጹሙ፣ ነገ ከቻላችሁ 10ኛውን ቀንና 11ኛውን ጹሙ ማለት ነው። የንግስና ምዕራፍ ተብላ የምትጠራዋ ሱራ ምንድነች? የንግስና ምዕራፍ ሱረቱል ሙልክ ነው። ማሻአላህ። ዱንያና ዱንያ ውስጥ ካሉ ነገራቶች ሁላ የምትበልጧ ሁለት ረካ ምንድነች? አንዴ ከሱብሂ በፊት ያለችዋ ረካታ ሁለት ረካ ሱናዎች የምትሰገደው ሁለት ረካ። ማሻአላህ። ኸይሩ ሚነ ዱንያ ወማ ፊሃ። የቀብር ጥያቄ የሚጠይቁት ስንት መላእክት ናቸው? ሁለት። ማናማ ነቂርና ሙንከር። የጀነት ሰዎች እድሜ ስንት ነው? የጀነት ሰዎች እድሜ የሚገቡበት ማለት ነው። የሚገቡበት በወጣት እድሜያቸው እኮ አመት ይዛራሳች እድሜያቸው ረስቻለሁ፣ ግን 20 መሰለኝ። 20 ህፃን ልጅ ሆኖ ነው የሚገቡት። 33 አመት። ዑስማን ረዲየላሁ አንሁ በኸሊፋነት የቆየበት አመት ስንት ነው? 25 12 አመታት ነው የቆየው። ኡሙል ሙእሚኒን አይሻ ረዲየላሁ አንሃ ስንት ሐዲሶችን ዘግባለች? ወላሂ አውቃችሁ ነው እንደዚህ አይነት ጥያቄ መጥቶ 2210 ሐዲሶችን። ዘቡር የተሰጠው ነብይ ማን ነው? ዳውድ አለይሂ ረሱል ሰለላሁ ዐለይሂ ወሰለም ሁለተኛ ሚስታቸው ስሟ ማን ነው? ሁለተኛ ሚስታቸው አይሻ ረዲየላሁ ዐንሃ። ሰውዳ። የመላኢካ አምሳያ ተብሎ የሚጠራው ሰሐባ ማን ተብሎ ይጠራል? ወላሂ ያውቀው ነበር። እንደውም ወህይ እሱን ተመስሎ ነው ጅብሪል ማለት ኢምራን ቢን ሁሴን ረዲየላሁ ተዓላ ዐንሁ። የበድር ጦርነት ላይ አቡ ጃህልን የገደለው ማን ነው? አቡ ጃህልን የገደለው ቆይ መጣ። ሁለቱ የአንሳር ወጣቶች ናቸው። ረሱል ሰለላሁ ዐለይሂ ወሰለም አራተኛ ላይ ያገቧት ሴት ማን ነች? በቃ ቆይ አዲስ ሐፍሳ ማሻአላህ። ቢስሚላህ የሚለው ቃል በቁርአን ውስጥ ስንት ጊዜ ተጠቅሷል? ቢስሚላህ የሚለው ቃል ቶሎ 113 ጊዜ። 114 ጊዜ። because ሱረቱል ነምል ላይ ነው ሁለቴ ነው። ተውባ የለውም ግን ነምል ላይ ሁለቴ ነው። ገባህ? ጭንቂ አዬ ጠበቅ። ትሪኪ ማለት ይሄ እንዴት መሰላችሁ? ሱረቱን ነምል ላይ ሁለት ቢስሚላህ ነው ያለው። እንዴት መሰላችሁ? ሁሉም ሱራ ላይ ቢስሚላህ አለ፣ ግን ሱረቱ ተውባ ላይ የለም። ሆኖም ግን ሱረቱን ነምል ላይ ሁለት ቢስሚላህ ነው። ለዛ ዱዓ በሚያደርግበት ወቅት ተቀባይነት የሚያገኘው ሰሐባ ማን ነው? እናቱ የመረቀችው ሰሐባ አይደለም? ሳዕድ ቢን አቢ ወቃስ ረዲየላሁ ተዓላ ዐንሁ። ጀምር። እንደተወለደ እናቱ ባህር ውስጥ የከተተችው ነብይ ነው።
ነቢዩላህ ሙሳ ዓለይሂ ሰላም። አቡዲ ነው ባይዘወይን ያልተጠየቅኩ ነው እና ያልተጠየቅኩ ነው ተጠይቀህ አንድ ሱራ አለፈ ተደረገ እኔ ያው የጠየቅኩት ምንድን ነው ተጠይቀህ አቢ ወቃስ እኔ መርሳቴ ነው እንጂ በቁርአን የተጠቀሰች የኢራቅ ከተማ ማን ነች? የኢራቅ ከተማ በስራ በለ ባቢሎን በሳሉ ስታይልን ቀይረና እንዴ ገባ ለማለት ፈልጌ እኮ ገባ ያው ግብት አቡበከር አስዲቅ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ስንት ዓመት አስተዳደሩ? አቡበከር ሲዲቅ 2 ዓመት ነው። ሃሩትና ማሩት ምንድን ናቸው? እንዴ አረ ወላሂ ናዚ ሰላም ባልበልሰ ስላወቀ ቢያዝ ላሰላስል ሃሩትና ማሩት ምንድን ናቸው? መላእክቶች ናቸው። ነቢዩላህ ኑህ ለስንት ዓመት ነው ህዝባቸውን ወደ አላህ የጠሩት? 950 ዓመት ታት አልፈ ሰነቲ በቃ አራቱ በቃ አስተቋርጎና ገባ። አደምና ሐዋ በጀነት ውስጥ ሳሉ እንዳይበሏት የተከለከሉት ዛፍ ስም ምን ነበር? ረሱታል። በል የኹልድ ዛፍ ወይም ሸጀረተል ኹልድ ነውጥ ነው። መን ሁሙ ዘባንያ አዘባንያ እነማን ናቸው? ቁርአን ላይ የጀሃነም ጠባቂዎች እኮ ማን ናቸው? መላእክቶች ናቸው። የአቡዲ አሁን ከአላህ ሩህ ተብሎ የተጠቀሰው ነቢይ ማነው? ቁርአን ላይ ከአላህ ሩህ ወሩህ ሚን አደም እንዴ ኢሳ አለይሂ ሰላም ድምጽ በጣም ነው አላህ ሱብሓነሁ ወተዓላ በቁርአን ውስጥ የኢማን ምሳሌ ያደረጋቸው ሁለት ሴቶች እነማን ናቸው? وضرب الله مثلا امرأة فرعون አንድ እና መርየም አሲያ እና መርየም ማሻአላህ የተውሂድ ክፍሎች ስንት ናቸው? እነማን ናቸው? ክፍሎቹ ነው። ክፍሎች 3 ናቸው። እነማን ናቸው? ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ፣ አስማኡ በቁርአን ውስጥ እንደተባለው የቂያማ ቀን የአላህን ሱብሓነሁ ወተዓላ አርሽ የሚሸከሙት ስንት መላእክቶች ናቸው? 8 ማሻአላህ። በካዕባ ውስጥ የነበረው ትልቁ የጣዖት ስም ምን ነበር? አላህ ሁበል። ማሻአላህ። አባትም ልጅም ነቢያት የሆኑ 3 ነቢያትን ጥቀስ። አባትም ልጅም ነቢያት የሆኑ 3 ነቢያትን ጥቀስ። ያዕቆብ እና ማን? ዩሱፍ። እሺ 1 ኢብራሂም እና ኢስማኤል። 2 እሺ አደም እና ኑህ። ሁለቱን ልክ ነው። አንዱ ደግሞ ዳውድ እና ሱለይማን ናቸው። ከሰሃቦቹ መካከል ለዚህ ዱንያ ፍላጎት ያልነበረው ማን ነበር?
አቡ ዘር አልጊፋሪ ጌታውን ለማየት የጠየቀው ነብይ ማን ነው? ነብዩ ለምሳ አይሁድና ነሳራዎች ቁርአን ላይ የሚጠሩበት አንድ ቃል ምንድነው? አይሁድና ነሳራዎች አህባር አህሉል ኪታብ በነብያችን ሰለላሁ ዐለይሂ ወሰለም ላይ ጥንቆላ የሰራባቸው አይሁድ ማን ነው? ወላሂ አቋል ስሙ ጠፋብኝ። አቋል ለተናገር ስሙ ለቢድ ቢን አልአሲም ነበር። ረሱል ሰለላሁ ዐለይሂ ወሰለም ከኸዲጃ የወለዱት የመጨረሻው ልጃቸው ማን? ተዋታክ በድብኝ ኢብራሂም የመጀመሪያው አብደላህ ነው። ጅብሪል ዐለይሂ ሰላም ስንት ክንፍ አለው? 11 ነው 600 ክንፍ። የነብያችን ሰለላሁ ዐለይሂ ወሰለም ቤተሰቦች ምን በመባል ይታወቁ ነበር? አህሉል በይት በኑ ሐሺም። በመዲና ይኖሩ የነበረ ሁለት ዋና ዋና ጎሳዎች እነማን ነበሩ? አውስና ኸዝረጅ። ከረሱላችን ሰለላሁ ዐለይሂ ወሰለም ልጆች በእድሜ ትልቋ ማን ነች? በእድሜ ትልቋ ሴት ናት መቼም ፋጢማ ናት። ዘይነብ ነች። ለእናንተ ደግሞ በእድሜ ትንሿ ማን ነች? ኮሜንት ላይ አስቀምጡልን። ከሰሓቦች ስለ ሐላልና ስለ ሐራም በላጭ አዋቂ ሰሓባ ማን ነው? ስለ ሐላልና ስለ ሐራም አብዱላህ ኢብኑ አባስ በለው። ሙዓዝ ቢን ጀበል ረዲየላሁ ዐንሁ። ረሱል ሰለላሁ ዐለይሂ ወሰለም ሲያያቸው ሱጁድ ያደረገላቸው ሰሃባ ማን? ወላሁ አዕለም። ሰሃባው ሙዓዝ ኢብኑ ጀበል ነው። ከሻም ለታላላቆቻቸው ሱጁድ ሲያደርጉ አይቶ ረሱል ሰለላሁ ዐለይሂ ወሰለም ለዚህ የተሻሉ ናቸው ብሎ ሱጁድ አደረገላቸው። ሰለላሁ ዐለይሂ ወሰለም ለሱ አይሰግድም፣ ቢሰግድ ኖሮ ሚስት ለባሏ እንድትሰግድ አዝ ነበር ብለው ተናገሩ። ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ኸዲጃን ሲያገቡ ኒካህ ያሰረላቸው ማን? አቡ ጣሊብ። ከሰባት ቀናቶች ውስጥ ከሳምንቱ ውስጥ ቁርአን ውስጥ የተጠቀሱት ቀናቶች እነ ምንድን ናቸው? ሰኞና በለው። አርብ ልክ ነው። ቅዳሜና አርብ። ረሱል ሰለላሁ ዐለይሂ ወሰለም አንደኛ ሰማይ ላይ ያዩት ነብይ ማን ነው? ነብዩላህ አደም። ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብሮ ወደ ጣይፍ የሄደው ሱሐባ ማን ነው? አቡበከር ሲዲቅ። ዘይድ ነው። መልሱ ዘይድ ቢን ሐሪስ ነው። ረሱል ሰለላሁ ዐለይሂ ወሰለም አረማመዳቸው ምን አይነት ነበር? መካከለኛ። ረሱል ሰለላሁ ዐለይሂ ወሰለም አረማመዳቸው ፈጠን ያሉ ነበር። የጀሃነም ዘበኞች ብዛት ስንት ናቸው? በለው። አያውቀውም። 7 በለው። 19 ናቸው። ቢላልን ሲያሰቃየው የነበረው ኡመያህን የገደለው ሱሐባ ማን ነው? ቢላል ራሱ። ነብዩላህ ሱለይማንን ያናገረችው ትንሽዬዋ ፍጡር ምንድነች? ነምል፣ ጉንዳን። የትኛው ሰላት ላይ ነው ሩኩም ሱጁድም የሌለው? ሰላት አልጀናዛ። ቁርአን እንደወረደ አድርጎ ይቀራል የተባለለት ሰሃባ ማን ነው? ቁርአን እንደወረደ አብዱላህ ቢን መስዑድ። ማሻአላህ። ቁርአን በስንት ዓመት ወርዶ አለቀ? ቶሎ በል። በስንት ዓመት? በ23 ነው። ማሻአላህ። የማን ኡማ ነው ቀድሞ ጀነት የሚገባው? ያ ረሱላህ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ የሰሙድን ህዝቦች ያጠፋቸው በምንድን ነው? በአውሎ ንፋስ። በጩኸት ነው፣ በድምጽ ነው አላህ ያጠፋቸው። መሲህ ደጃልን ያየው ሰሃባ ማን ተብሎ ይጠራል? ሰሃባ አለ ወላሂ አላውቀውም። በለው ማሻአላህ። አላውቅም ማለት ራሱ ጥሩ ነው። ተሚም ቢን አውስ አዳሪ። አላህ ሱብሓነሁ ወተዓላ የአደን ህዝቦች በምንድን ነው ያጠፋቸው? በንፋስ። ከሴቶች ብዙ ሐዲስ የዘገበችው ሰሃባ ማን ነች? አይሻ ረዲየላሁ ዐንሃ። ነብዩላህ ዩሱፍ በህልማቸው ስንት ኮከቦች ነው ሲሰግዱላቸው ያዩት? 11 ከውከብ ወሸምሰ ወልቀመር ረአይቱሁም ሳጂዲን። አባታችን አደም ወደ ጀነት የገባበት ቀንና ከጀነት የወጣበት ቀን ምን ቀን ነው? ጁምዓ።
ብዙ ሐዲሶችን በመዘገብ የሚታወቀው አቡ ሁረይራ ትክክለኛ ስሙ ማን ነው? ላ ሐውለ ወላሂ ጠፋብኝ። ወላሁ አለህ። ትክክለኛ ስማቸው አብዱራህማን ቢን ሰኽር። ረሱል ሰለላሁ ዐለይሂ ወሰለም በስድስተኛው ሰማይ ላይ ያዩት ነብይ ማን ነው? ስድስተኛው ላይ ሙሳ። ለእናንተ ደግሞ አምስተኛ ሰማይ ላይ ያየው ነብይ ማን ነው? ኮሜንት ላይ አስቀምጡልኝ።